የሰዎች ወሬ ያበሳጨሃል። ኑሮ አልሳካ ሲልህ ሰላምህን ታጣለህ ወዳጄ። ለማንኛውም ነገር ግድ የማይሰጥህና የአእምሮ ሰላምን የምታገኝበትን አንድ ምስጢር ልንገርህ። ብዙዎቻችን የምንሰቃይበት አንድ ትልቅ የሆነ ስህተት አለ። እሱም መቆጣጠር የማንችለውን ነገር ለመቆጣጠር እንሞክራለን። የሰዎችን ወሬ፣ የሀገሪቱን ሁኔታ እንዲሁም ያለፈውን ስህተታችንን ለማስተካከል እንለፋለን። በዚህም ራሳችንን እናቆስላለን። ከ2000 ዓመታት በፊት ስቶይኮች አንድ ትልቅ የሆነ መፍትሄ ሰጥተውናል። የቁጥጥር ክፍፍል ይባላል። ሕይወት ለሁለት ጎራ ክፈላት። መቆጣጠር የምትችለውና መቆጣጠር የማትችለው። መቆጣጠር የምትችለው የአንተን ሐሳብ፣ የአንተን ንግግር እንዲሁም የአንተን ጥረት። ይህ መቆጣጠር የምትችለው ነገር ነው። መቆጣጠር የማትችለው ነገር ደግሞ የሀገሪቱን ሁኔታ፣ የሰዎችን ሐሳብ እንዲሁም ውጤቶችን መቆጣጠር አትችላቸው። ጥበብ ማለት እነዚህ ሁለት ነገሮች ለይቶ ማወቅ ነው ወዳጄ። አስታውሱ፣ ሰላም የሚጀምረው መቆጣጠር የማትችሏቸው ነገሮች ለይታችሁ ስታውቁን። ይህንን የፍልስፍና ሐሳብ ከወደዳችሁት ላይክና ፎሎ አድርጉ። እንዲሁም ደግሞ መቆጣጠር በማትችሏቸው ነገሮች እየተጨነቃችሁ ከሆነ እነሱ ደግሞ ኮሜንት ላይ ጻፉልን። ይመቻችሁ።